በጣም ቀላልና ፈጣን ቁርስ አሰራር። ሰላም እንዴት ናችሁልኝ? ደህና ናችሁ? ዛሬ ደግሞ ይዤላችሁ የመጣሁት እንደዚህ ባደረ ዳቦ 2 ቀን 3 ቀን ሊሆን ይችላል ደረቅ ብሎ ምን እናድርገው ብላችሁ ካሰባችሁ እንደዚህ ቆንጆ የሚጣፍጥ ቁርስ መስራት ትችላላችሁ። በዚህ መልኩ እኩል ከቆራረጥነው በኋላ በጎድጓዳ ሳህን እንቁላል እንሰብራለን። አሁን ለምጠቀመው ዳቦ 2 እንቁላል በቂ ነው። አነስ ያለ ዳቦ ደግሞ የምትሰሩ ከሆነ 1 እንቁላል በቂ ነው። ከዛ እቺ ቆሻሻዋን ያነሳኋት 1 ኩባያ ወተት እንጨምራለን። 1 እንቁላል ከሆነ ግማሽ ኩባያ ወተት በቂ ነው። ቫኒላ ደግሞ ለጣዕም ግዴታ አይደለም፣ ግን ቆንጆ ጣዕም ይሰጠዋል። ቀረፋ የተፈጨ ትንሽ በሻይ ማንኪያ ግማሽ የሚሆን አንድ ላይ በደንብ እናዋህደዋለን። ከፈለጋችሁ እዚህ ጋር ስኳር መጨመር ትችላላችሁ፣ ግን በኋላ ትንሽ ስለምናደርግ ባታደርጉም የተሻለ ነው። እዛ ዳቦአችንን እንደዚህ ወተት ውስጥ እንከትና ትንሽ ደቂቃ ዘፍዘፍ እንዲል እንጠብቃለን በአንድ በኩል። ከዛ እንገለብጠዋለን። በጣም ደረቅ ከሆነ ትንሽ መጠጥ እስኪል እንጠብቃለን። ብዙም የደረቀ ካልሆነ ደግሞ ወዲያው ምጥጥ ያደርገዋል። ዳቦ በደንብ ራስ ካለልን በኋላ ወደ ሳህን እናወጣዋለን። ካወጣን በኋላ የቀሩትን ዳቦች እየጨመርን እያራስን በዚህ መልኩ ሳህናችን ላይ እንደረድረዋለን። ሳህናችን ላይ ከደረደርነው በኋላ ጠፈፍ እስኪል እንጠብቀዋለን። እንደዚህ እየተንጠባጠበ ወደ ዘይት አንከተውም። ዳቦአችን በዚህ መልኩ ጠፈፍ ሲልልን በመካከለኛ ሙቀት እንጠብሰዋለን። ዘይቱ በጣም መጋል የለበትም፣ እንዳስገባ ነው ወዲያው ወርር የሚልብን። አነስተኛ ሙቀት ደግሞ ካደረጋችሁት ዘይት ሊመጥብን ስለሚችል መካከለኛ ሙቀት መሆን አለበት። እሱን ለማወቅ ትንሽ ዳቦ ቀድማችሁ ቆርሳችሁ ስትጨምሩ ካላረረ ያው አልጋለም በጣም ማለት ነው። ወይም ደግሞ ዳቦ ዘይት መጠጥ የማለት ባህሪ ካለው ትንሽ እንዲሞቅ ትጠብቃላችሁ። ግን ፈለቅለቅ ማለት ከጀመረና ዳቦ ካላረረ ቆንጆ ሙቀት ላይ ነው ያለው። ስለዚህ ጨምረን እንጠብሰዋለን። እንደዚህ ቀላ ብሎ ሲበስልልን እናወጣዋለን። የገበታ ሶፍት ላይ ወይ ኪችን ሶፍት ላይ አድርገን ዘይቱ ጠፈፍ እንዲል እናደርጋለን። በመቀጠል አንኳር ስኳር ፌስታል ላይ እናደርጋለን 1-2 ማንኪያ። ዳቦውን በዛ መልኩ ብቻ ብትበሉትም በጣም ይጣፍጣል። ግን የበለጠ ደግሞ እንዲጣፍጥ ከፈለጋችሁ እንደዚህ ስኳሩ ላይ ቀረፋ የተፈጨ ታደርጋላችሁ። ከዛ ዳቦአችንን እንጨምራለን። ይህንን እንደዚህ ሼክ እናደርገውና ሲላወስልን እያወጣን ሳህናችን ላይ እናደርጋለን። ያው በመጨረሻ እንደዚህ ቆንጆ ሆኖ ደርሶልናል። እንዲህ ከስትሮበሪ ጋር ብታቀርቡት፣ ከላይ ደግሞ ስትሮበሪ ሲራም ወይም ጃም ከላይ ብታደርጉበት የበለጠ ከዳቦ ጋር ቆንጆ ፍሌቨር ነው ያለው። ግን ቀለል አድርጋችሁ ደግሞ ከሻይ ጋር ከጁስ ጋር አቅርባችሁ መብላት ትችላላችሁ። እንደወደዳችሁ ተስፋ አደርጋለሁ። አስተያየታችሁን ጻፉልኝ። አዲስ ከሆናችሁ ፎሎ ማድረጋችሁን አትርሱ። በሌላ ስራ ቪዲዮ እስከምንገናኝ ቻው።